ሕይወትን በአንድ ዓመት ውስጥ የሚቀይሩ 10 የሳይንስ ልማዶች። አሁን ካለህበት አሰልችና ድግግሞሽ የበዛበት ሕይወት ወጥተህ አዲስ ሕይወት መገንባት ትፈልጋለህ? ራስን የምትቀይርበት ሚስጥር ትልቁ ተአምር መፍጠር ሳይሆን በየቀኑ የምታደርጋቸው ጥቃቅን ልማዶች እንደሆነ ያውቃሉ? ሳይንቲስቶች እንደሚሉት እኛ የምንኖረው ሕይወት የዕለት ተዕለት ልማዶቻችን ውጤት ነው። ዛሬ በዚህ ቪዲዮ አይምሮህንና አካልህን በማደስ ሙሉ በሙሉ አዲስ ሰው የሚያደርጉህንና በሳይንስ የተረጋገጡ 10 ወርቃማ ልምዶችን እንመለከታለን። ሕይወትህን በአንድ ዓመት ውስጥ መለወጥ ከፈለክ ቪዲዮውን እስከ መጨረሻው ድረስ በጥንቃቄ ተከታተል። አንደኛው ልማድ ጠዋት እንደተነሳ የፀሐይ ብርሃን ማግኘት ነው። ሳይንስ እንደሚያረጋግጠው ጠዋት ከተነሳን በኋላ ባሉት የመጀመሪያ 30 ደቂቃዎች ውስጥ የዓይናችን ሬቲና የፀሐይ ብርሃን ሲያገኝ በሰውነታችን ውስጥ ኮርቲሶል የተባለው የንቃት ሆርሞን በጤናማ ሁኔታ እንዲለቀቅ ያደርጋል። ይህ ልማድ ቀኑን ሙሉ ንቁ እንድትሆንና ማታ ደግሞ ጥልቅ እንቅልፍ እንድታገኝ ያግዝሃል። ሁለተኛው ልማድ የጠዋት ማስታወሻ መጽሐፍ ነው። በየቀኑ ጠዋት የዕለት ዕቅድህን የምታመሰግናቸውን 3 ነገሮች ወይም በአይምሮህ የሚመላለሱትን ሐሳቦች ወረቀት ላይ ማስፈር ከአይምሮህ ከተዝረከረከ ሐሳብ ያጸደዋል። ጥናቶች እንደሚያሳዩት ስሜትና ዕቅድን መጽሐፍ ጭንቀትን በመቀነስ የሐሳብ ትኩረትን በከፍተኛ ደረጃ ይጨምራል። ሶስተኛው ልማድ የምስጋና ልምምድ ነው። ሳይንቲስቶች እንደሚሉት አእምሮአችን ሁልጊዜ ለችግሮችና ለጎደለቡን ነገሮች ቅድሚያ የመስጠት ተፈጥሮ አለው። በየቀኑ ያለህን ነገር ማመስገን ስትጀምር ግን አእምሮህ አዎንታዊ ወይም ፖዚቲቭ የሆኑ ድሎችን ብቻ እንዲያይ ሪፕሮግራም ታደርገዋለህ። ይህ ደግሞ የደስታ ሆርሞኖች እንዲመነጭ ያደርጋል። አራተኛው ልማድ በቀን ለ20 ደቂቃ መጽሐፍ ማንበብ ነው። ንባብ ለአእምሮ ልክ እንደ ስፖርት ነው። በየቀኑ ጥቂት ገጾችን ማንበብ የአእምሮን የማሰብ ብቃት ያሳድጋል። የእርጅና የመርሳት በሽታን ይከላከላል። እንዲሁም የሌሎችን ሰዎች የዘመናት ልምድ በአጭር ሰዓት እንድትቀስም ያደርጋል። አምስተኛው ልማድ በቀን ለ30 ደቂቃ የአካል ብቃት እንቅስቃሴ ማድረግ ነው። ስፖርት መስራት ለሰውነት ብቻ ሳይሆን ለአእምሮህም መድኃኒት ነው። ስፖርት ስትሰራ ኢንዶርፊን እና ዶፓሚን የተባሉ የደስታና የንቃት ሆርሞኖች ይለቀቃሉ። ይህ ደግሞ ድብርትን አጥፍቶ በራስ መተማመንን ሰማይ ያደርሰዋል። ስድስተኛው ልማድ በቂ ውሃ መጠጣት ነው። የሰውነታችንና የአእምሮአችን ትልቁ ክፍል የተገነባው ከውሃ ነው። መጠነኛ የውሃ እጥረት እንኳን ሲያጋጥምህ ራስ ምታት፣ ድካምና የማተኮር ችግር ይፈጠራል። ጠዋት እንደተነሳህ 1 ብርጭቆ ውሃ መጠጣት ሜታቦሊዝምህን ያነቃቀዋል። ሰባተኛው ልማድ የ80-20 የአመጋገብን መከተል ነው። ይህ ማለት ከምትመገበው ምግብ ውስጥ 80% ለጤናህ ጠቃሚ የሆኑ ወይም ያልተቀነባበሩ አትክልቶችና ፍራፍሬ መሆን አለባቸው። ቀሪውን 20% ደግሞ ለምትወደው ምግብ መተው ትችላለህ። ይህ ሳይንሳዊ ሕግ ያለ አስፈላጊ ጭንቀት ጤናማ ክብደት እንድትጠብቅ ይረዳሃል። 8ኛው ልማድ ዲጂታል ዲቶክስ ወይንም ስልክን ማራቅ ነው። በተለይ ጠዋት ከተነሳ በኋላ ባሉት የመጀመሪያ 1 ሰዓትና ማታ ከመተኛት 1 ሰዓት በፊት ስልክህን አትንካ። ከስልክ የሚወጣው ሰማያዊ ብርሃን ወይም ብሉ ላይት እንቅልፍህን ያዛባል። ጠዋት ወዲያውኑ ሶሻል ሚዲያ ማየት ደግሞ አእምሮህ ቀኑን ሙሉ በጭንቀት እንዲጀምር ያደርገዋል። 9ኛው ልማድ ጥራት ያለው እንቅልፍ መተኛት ነው። እንቅልፍ አእምሮአችን ራሱን የሚጠግንበትና የዕለት መረጃዎችን የሚያደራጅበት ወሳኝ ሰዓት ነው። በየቀኑ በተመሳሳይ ሰዓት መተኛትና መነሳት የሰውነትን የተፈጥሮ ሰዓት ያስተካክለዋል። በቂ እንቅልፍ ካላገኘ ስኬታማ መሆን አትችልም። 10ኛው ልማድ አዎንታዊ ማህበራዊ ግንኙነት ነው። የስነ ልቦና ጥናቶች እንደሚያሳዩት እኛ በብዛት የምናሳልፋቸው የ5ቱ የቅርብ ጓደኞች አማካኝ ውጤት ነን። የሚያስደስቱህ፣ ለሥራ የሚያነሳሱህና ትልቅ ህልም ያላቸውን ሰዎች ብቻ በዙሪያህ አቅርብ። መርዛማና ተስፋ አስቆራጭ ከሆኑ ሰዎች ራስህን አርቅ። አዲስ ሕይወት መገንባት በአንድ ሌሊት የሚሆን ተአምር አይደለም።
ነገር ግን እነዚህ 10 የሳይንሳዊ ልማዶች ዛሬውኑ በመተግበር መለማመድ ከጀመርክ በአንድ ዓመት ውስጥ ራስን የምታገኝበት ቦታ ያስደንቅሃል። ከነዚህ 10 ልማዶች ውስጥ ነገ ጠዋት መተግበር የምትጀምረው የትኛውን ነው? ኮሜንት ላይ ጻፉልን። ቪዲዮውን ህይወትን የሚቀሰቅስ ሆኖ ካገኘኸው ላይክ እና ሼር ማድረጋችሁን አትርሱ። እንደዚህ አይነት ጠንካራ መረጃዎች ሁሉ ጊዜ እንዲደርሷችሁ ቻናሉን አሁኑኑ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በየቀኑ ራሳችሁን አሻሽሉ። ጤና ይስጥልን።